ኦሮምኛ ሙዚቃ ደግሞ አለ አይደል አንተ ይሰራው ነው አዎ አንዴ ኦሮምኛ ሙዚቃ ሰራውና ማቲያስ ዘመዴ ይባላል ሰጣሁት ስሰጥ አጫሉ አዋርድ ላይ አንደኛ ይበላም እሺ ያስተዋውቀን አጫሉ አዋርድ ላይ ልጁ አዲስ ዘፋኝ ነው ማቲያስ ዘመዴ ይባላል አንደኛ በላ እና ተሸለመ ምንድነው የሰጣው ግጥም ዜማ ግጥሙንም ዜማውንም እኔ ነኝ የሰራሁት ማኒ ዋማሌናሩ ገናማና ቢዳራዋቱ ጂራ ኤኔ ዋቱ ጂራ የሚል ዘፈን ማለት በእናትህ ቀጥለው እና የልጄ ልደት ደርሶ በዘቀዘቀኝ ኮሌታይ ነው መቆም ምንም ብር የለኝም በቃ ወይኔ ብር እንደዚህ ነው እናንተ እንደዚህ ዘመድ እንዳልነበር ብዬ በጣም እየተናደድኩኝ ደወለልኝ ማቲያስ ወየ ማቲ ይላል የት ነህ አለ እቤት ነኝ እየተባተ ያው ታቆ የለንና እስኪ አለ እሺ ሲሄድ አባቴ 20 ሺህ ብር ሲሰጠኝ ማለት ነው የደነስኩት ዳንስ አሁን ትላልነስ እንደዚህ በቃ ሊልለ ከፍኛ አትለው ሸክኛ ምን እንዳደረገ ታውቁና ከውስጥ የሆነ ነገር እና የልጄ ልደት ፋርግ ያሳልፍኩ እና እንደዛማ አንዳንዴ ያጋጥማል ሰው ግጥምና ዜማውን የሰጥከው በ20 ሺህ ብር ነው ማለት ነው 20 ሺህ ብር አይደለም አይ ከዛ በላይ ነው ልጁ ጓደኛዬ ነው ሙዚቃ ሲጀምር አብሮኝ ነው ተሸለመበት እሱ ከዛ ሲሸለም ነው 20 ሺህ ብር የሰጠ ሲሸለም 20 ሺህ ብር ሰጠኝ ዋው ፍልቅልቅ ነህ ልጄ አው እግዚአብሔር ይመስገን በዚህ ፊት የዛልከ እንዲቀልቀመጥማ አብረን አባቴ በዚህ ፊት ካልሳኩኝ ለማን ያለችኝ ንብረት ጥርስ ያምራል እችን ያስበዋል አይመጣውም ከቦታውም የለም